አንተ ወሰላን ትቆርጣለህ? በፈጣሪ ስም በኢየሱስ ስም የተወጋህ ነው። በኢየሱስ ስም የተወጋህ በዛ ከተስማማ እንግባ። የተወጋህ አንቺ አንድ አንጦር ሀብቴ መመኪያዬ አለኝ። ታይሱ እኮ ነው ያለ ምን ሌላ ሀብት አለኝና ሌላ ነኝ። ምን አገባኝ እኔ በዚህ ተደብቄ ነው ያወራሁት። እኔ አላወራሁም። ድምጼ ምን እሱ ችግር የለውም። ስሚኝ ችግር የለውም። ዴዚ ድረስ ይላሉ። ዴዚ ነች አንገት የምትቆርጥልኝ። እሺ የዴዚ ንብረት ነው ይላሉ ኮሜንት ላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ ይዘባል ባልከሽ ሰማይ ምትልከኝ። እሺ ምን አልከኝ? ሂድበት። አንደኛ ፀጉር መቁረጥ ብለሻል፣ ሁለተኛ እጅ መስጠት፣ ሶስተኛ ደግሞ እንትናችን መቁረጥ ብለሻል። በቃ ከሶስት አንዱ። እኔ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ ደግሞ አምስት አንበሳ። አይገባህም እንዴ? ቅጣቱ ሶስት ብቻ ነው። ከሶስት መርጠን ነው የምንቀጣው። ስድስት ቅጣት እኮ የለም። ለዛ እኮ አንተ ምረጥ። አንተ ሁለት መርጣለህ፣ እኔ አንድ መርጣለሁ። ሶስት ቅጣት ተስማምተን ነው አለቅ። የየራሳችን ናናና የየራሳችን ቅጣት አንድ ነው። የየራሳችን ይለ ምን ማለት ነው? ኖ እሺ፣ የየራሳችን ከሆነ እሺ፣ የራስን ተናገር። እኔም የራሴን አስታጥቄ እነግርሃለሁ። ተናገር፣ ራስ ተናገሪ። አንዷ ፀጉር በሁለታችንም አትቀየርም ብዬሻለሁ። እሺ፣ ሁለት ቅጣት ተናገሪ። እሺ፣ አንደኛ ጊፍት አይሆንም። በጊፍት አይሆንም። ይሄ ጌም ነው የተጫወትን ያለነው። እሺ፣ ጊፍት የለም እዚህ ውስጥ። ለዛ ነው ጊፍት ስለሌለ አንበሳ የሚባል ቅጣት የለም ሰፈር። አንደኛ እኛ ነገርን ትቆርጣለህ። ማን ነው ይቅርታ፣ ፀጉርን ትቆርጣለህ። አንደኛ ተቃጠልኩ። ሁለተኛ ቅጣት አውራ። መጀመሪያ አንተ ቅጣት። እኔ እስከዛ ያውሪ እኔ እኮ ከአንቺ ተደርጌ ነው የምናገረው እንጂ ቅጣት እናውቃለሁ። እኔ ቀጥይና ቀጥላለሁ። እኔ አንተ ተናገር። እስከዛ እኔ ላንሰላስል ከባድ ስለነገርከኝ እኔ መቀጣው ጠፋብኝ። ላስታውስ። አንተ አውራ። ቀጥይና ቀጥይ ወይ እንደ ቀደማ ትኖር። አንቺ ያልኩ ነው። ምንም ላስብበት። እኔ እንዴ ያንቺን ሐሳብ ያንቺን ቅጣት ነው ተናግረ ጨርሳል። እኔ እኮ ቀጥይ፣ ችግር የለውም እንዴ አገር እንደ ሰውዬው እኔ እኮ በቃ ጠቅላላ አብድራችሁ ነገር የሚጫወቱ ጤነኛ ሰው አጣው ጤነኛ ሰው። ቆይ ጋር ተብይሬ ካሉ አሌክስ ማት እንታይ ደግሞ ኢለ እዚ ጌም ኮይ እንዴ ሪኮርድ ትገበረለኻ ምን ትኾንኻ? ኦኬ ኦኬ ጋይስ እሺ እኔ እንደሆነ ፍላት ላደርገው አስቤ ቲቪ መስበር ሁለተኛ አንደኛ ፀጉር ሴት አንደኛ ፀጉር አንድ አውራማ አሞራው አንተ አውራ ስሚ አልቻልኩም። አንደኛ ስሚ ልንገርሽ፣ አንደኛ ፀጉር መላጨት ብለሻል፣ ሁለተኛ ቲቪ መስበር፣ ሶስተኛ ሽን ተናገር። ግን አሁን ያልገባህ ነገር ማለት ነው የሁለታችን ቅጣት ተመሳሳይ ነው ብዬ ብዙ ጊዜ ደጋግሜ ነገርኩ። ተመሳሳይ ነው። ማርያምን አልነገርሽኝ። ማርያም እንደዛ ነው። እኔ ያንተ ሶስት የኔ ሶስት የሚባል ነገር የለም። የፈለኩትን ነው የምቀጣው። ሄለን የፈለኩትን ቀጣው። እሺ ምረጥ። እሺ ባንተ እኔ እስማማለሁ። ምረጥ አንተ። እንዴስ ሁለት መርጠሻል። አንድ እኮ ነው የቀረሽ። አንቺ ጨርሽው። ከዛ ነው ይልድበት። አንተ እኔ አሞራው በእናትህ እንግባባልሽ። ቅጣቱ የኔ አንቺ የሚባል ነገር የለም። ስንቀጣጣ ሶስት ብቻ ነው። ኦኬ በቃ ስም እኔም ሶስተኛ የራሴን አስገባለሁ። መጀመሪያ ሶስተኛ አንቺ ትነገራለሽ። እኔም ደግሞ ፀጉርሽን ትላጫለሽ፣ ቲቪሽን ትሰብራለሽ። 65 ያልሽው 65ን ትሰብራለሽ። ይሄ የወፍራሙ እንዳንቺ ያለው የድሮ ቴሌቪዥን እንዳታመጪ። ቦርጫ ለምን አትፈልግም? ሲስ ባካል ነው የምትፈልገው? እሺ እንደኔ እቺዋ 75 ነች። እኔ አንድ መርጣለሁ። በቃ ላስብ በደንብ ከባድ ቅጣት። ሶስተኛ ምን ላድርግ? ቆይ ጋይስ አንዴ አንበሳ ጊፍት